ስሜ ይብቃው ለየስ ይባላል። የሽያጭ መመዝገቢያ መሳሪያ አስተዳደር ቡድን አስተባባሪ ነኝ። የሽያጭ መመዝገቢያ መሳሪያ አወጋገድን በተመለከተ አንዳንድ ጉዳዮችን መነጋገር አስፈላጊ ነው። የሽያጭ መመዝገቢያ መሳሪያ ጥቅም ላይ ከዋለ ረጅም ጊዜን አስቆጥሯል እንደ ሀገራችን። ግን አሁንም በተለያየ አይነት ምክንያት የሽያጭ መመዝገቢያ መሳሪያዎች በብልሽት ሊሆን ይችላል ወይም በተለያዩ ምክንያቶች የተገዙበት ድርጅት ላይ ተከማችተው የሚገኙበት ሁኔታዎች አሉ። 2008 ላይ በወጣው የሽያጭ መመዝገቢያ መሳሪያ አወጋገድና አስተዳደር መመሪያ መሰረት የሽያጭ መመዝገቢያ መሳሪያዎች መወገድ ይችላሉ። ስለዚህ መወገድ ይችላሉ ስንል የሚወገዱባቸው ምክንያቶች የተቀመጡ ናቸው። የሚወገዱበት ሁኔታም በተመሳሳይ የተቀመጠ ነው ማለት ነው። ስለዚህ ግብር ከፋዮች ከአቅም በላይ በሆነ ምክንያት መለዋወጫ ባለማግኘት ማሽናቸው ተበላሽቶ ለረጅም ጊዜ የተቀመጠ ከሆነ ቀደም ብዬ በገለጽኩት መመሪያ መሰረት የሽያጭ መመዝገቢያ መሳሪያቸውን ማስወገድ ይችላሉ። ምክንያቶቹን ስንዘረዝር የሽያጭ መመዝገቢያ መሳሪያ የሚወገድባቸው ምክንያቶች 3 ናቸው። የመጀመሪያው ድርጅት በከፊል ወይም ሙሉ በሙሉ ሲዘጋ የሽያጭ መመዝገቢያ መሳሪያው ይጠቀምበት የነበረው የሽያጭ መመዝገቢያ መሳሪያ መወገድ ይኖርበታል። ሁለተኛው ምትክ ማሽን ይሰራበት በነበረው ማሽን በተለያዩ አይነት ምክንያቶች የሚቀይረው ከሆነ የመጀመሪያው ማሽን ማስወገድ ይቻላል ማለት። ሌላውና ሶስተኛው ማሽኑ በብልሽት አገልግሎት ማዕከል አቅራቢ ጋር ከሄደ በኋላ መለዋወጫ ማይገኝለት ከሆነ ማሽኑን በዘለቄታዊነት ማስወገድ ይቻላል። ስለዚህ እነዚህን ካነሳን የሚወገድባቸው ምክንያቶችን ካነሳን የሚወገድባቸው ሁኔታዎች ደግሞ ምንድናቸው? በምን አይነት ሁኔታ መወገድ ይችላል ስንል አሁንም በ3 አይነት ሁኔታ ማሽኑን ማስወገድ ይቻላል። የመጀመሪያው የሽያጭ መመዝገቢያ መሳሪያውን ለሌላ ሰው ማስተላለፍ። ለምሳሌ የምትክ ማሽን ወይም ደግሞ መጀመሪያ የገዛው ማሽን ለአጠቃቀም ምቹ ስላልሆነለት ከስራው ባህሪ አንፃር ብዙ ፈንክሽን የሚያደርግ ማሽን ወይ የተለየ ማሽን ገዝቶ የሚጠቀም ከሆነ የመጀመሪያውን ማሽን የሚሰራ እስከሆነ ድረስ ለሌላ ሰው ማስተላለፍ ይቻላል። በግዢ አሊያም በስጦታ መልክ ማለት ነው። ሌላው የሚወገድበት ሁኔታ ደግሞ ምንድነው? ለአቅራቢ ድርጅቱ ማሽኑን የገዛበት ድርጅት ላይ በገበያ ዋጋ መሸጥ ይችላል። ማሽኑ የሚሰራ ከሆነ አሊያም ደግሞ ማሽኑ የተወሰነ ችግር ያለበት ከሆነ የአገልግሎት ማዕከሉ ለመለዋወጫነት እንዲጠቀመው መሸጥ ይቻላል ማለት ነው። በሶስተኛ ደረጃ የሚወገድበት ሁኔታ ምንድነው? የመጨረሻው አማራጩ ለአገልግሎት ማዕከልም መሸጥ አልፈልግም፣ በስጦታም በሽያጭም ለሌላ አካል ማስተላለፍ አልፈልግም ካለ ግብር ከፋዩ ገቢዎች እንዲወስደው ይደረጋል ማለት ነው። ለገቢዎች ተመላሽ ማድረግ ይቻላል ማሽኑን። ስለዚህ በእነዚህ በ3ቱ ሁኔታዎች የሽያጭ መመዝገቢያ መሳሪያን ማስወገድ ይቻላል ማለት ነው። ስለዚህ እነዚህን የሽያጭ መመዝገቢያ መሳሪያ የሚወገድበትን ሁኔታ ከተነጋገርን የሚወገድበትን ምክንያቶች ካነሳን ሰዎች በተለያየ አይነት ምክንያት የሽያጭ መመዝገቢያ መሳሪያን ቅድም በጠቀስናቸው ምክንያቶች ድርጅት የዘጋ ከሆነ ወይም ደግሞ ሌላ ማሽን በምትኩ ገዝቶ ያንኛውን ማሽን የማይጠቀምበት ከሆነ የማይጠቀምበት ስንል ለታክስ ፐርፐዝ ያው አንድ ሰው ባለው ማሽን ቁጥር ልክ የሽያጭ ሰመሪ ይዞ መምጣት ይኖርበታል። ስለዚህ ያንንም የማያደርግ ከሆነ ማሽኑ ያላግባብ የተቀመጠ ከሆነ ስራችን ላይ ተጽዕኖ ያመጣል። ግብር ከፋዩንም የሚያስጠይቁ ሁኔታዎች ሊኖሩ ይችላሉ። ድርጅቱን የዘጋ ግብር ከፋይ የማይጠቀምበትን ወይም ደግሞ ላልተገባ ደረሰኝ ለማተም የሽያጭ መመዝገቢያ መሳሪያ ሊውል ይችላል። ስለዚህ የተዘጋ ድርጅት ከሆነ ባለበት ሁኔታ መጥቶ ማሽኑን ማስወገድ ይኖርበታል ማለት ነው። ስለዚህ ይሄንን ስንል አንድ ድርጅት ከተዘጋ በኋላ በዛ ደረሰኝ
ሐሰተኛ ደረሰኞች እንዳይዘጋጁ መከላከል ያስፈልጋል። ስለዚህ ድርጅቶች ብዙ ጊዜ ማወቅ ያለባቸው ነገር ምንድነው? በአንድም በሌላ ምክንያት ድርጅታቸው ሲዘጋ ክሊራንስ የሚያገኙና የሚወስዱ ከሆነ ነገር ግን እጃቸው ላይ ሽያጭ መመዝገቢያ መሳሪያ ካለ ለተቋሙ መጥቶ ማስወገድ ያስፈልጋል ማለት ነው።